ስለዚህ እናንተ እስኪ እኔም እንደ ሌሎች ጓደኞቼ በዚህ ዩቲዩብ ቁም ነገር ሰርቼ ልለፍ ብዬ ነው የጀመርኩት። ስለዚህ እባካችሁ እናንተ ያላችሁን ሀሳብ የፈለጋችሁትን ሀሳብ ጠይቁኝ፣ አቅሜ የቻለውን እመልሳለሁ። በሕክምና ዙሪያ ባለሙያ አለ። እኔ አሁን ባለሙያ አይደለሁም፣ ግን ባለሙያ አለ። ጓደኛችን ጎረቤታችን አለ። ስለ በጎች ሕክምና፣ ስለ ዶሮ ሕክምና፣ ስለ በሬ ማድለብ፣ ስለ በሬ ቀለብ፣ ስለ ከብቶች የተለያየ ሕክምናቸው ስለምን በቃ የተለያየ ብዙ አሉ። የተለያየ በሽታም ስላላቸው ለነሱ መፍትሄ ጓደኛ ያለ እሱንም አቀርብላችኋለሁ። ለሚቀጥለው ይሄ ቪዲዮ ብዙ ላይክ፣ ብዙ ሰብስክራይብ፣ ብዙ ዎች አወር ሲኖረው እኔ እበረታታለሁ ማለት ደስ ብሎኝ ስለምሰራ። እስኪ እናንተ ደግሞ አበረታቱኝ። ስለዚህ ያላችሁን ኮሜንት፣ ያላችሁን ሀሳብ፣ ምክር ይህን ብታደርግ የምትሉትን ምክር ሀሳብ ግለጹልኝ። እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ። ከዚህ በፊት የምትሰጡኝም ኮሜንትም በጣም ደስ ይላል፣ የሚያበረታታ ነው። ስለዚህ እስኪ እኔንም አበረታቱኝ። አሁንም ለወደፊትም ማድረግ ያለብኝን ነገር ደግሞ እናንተ ንገሩኝና የእናንተን ሀሳብ ልቀበል። ከዛ በኋላ እኔም አመስግኛችሁ ደስ እያለኝ ለስራ። ወዳችኋለሁ። ተባረኩልኝ። ሰብስክራይብ አድርጉልኝ፣ ሼር አድርጉ፣ ኮሜንት ስጡኝ። አመሰግናለሁ።